ይህ ሰው አንድ የብሮድካስት ባለቤት ወይ ደግሞ ብሮድካስት ላይ ሰውን ጋብዞ አንድን እምነት በመወከል የሚናገር አረብ የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? አይሄድም። በመግደል እንጸድቃለን ብሎ የሚያስብ ሃይማኖት ካለ እኔ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአህሉ ዚክር ሚዲያ ቤተሰቦች እንደምናችሁ? ሁሉ አማን፣ ሁሉ ሰላም፣ እኔ ጋር ሁሉ አሪፍ ነው። እናም በሌላ አዳዲስ ቪዲዮ መጥተናል። ለቻናሉ አዲስ ናችሁ ሰብስክራይብ ያደረጋችሁ እናም ቪዲዮን በጣም የታየ አይደለም የደረሳችሁ ሰዎች ሼር ያደረጋችሁልኝ እስከ መጨረሻው ሐሳብ አስተያየታችሁን ኮሜንት ላይ ገለጻችሁልን ተከታተሉን። አሁን ወደ ቪዲዮ። የሌለው ሚዲያና ስርዓት የሌለው ሰውዬ ምን እንዳለ ሁላችሁም ሰምታችሁታል ብዬ አስባለሁ። እስቲ አንዴ አዳምጠነው እንምጣ። አረብ ነን የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? አይሄድም። በመግደል እንጸድቃለን ብሎ የሚያስብ ሃይማኖት ካለ እኔ የለም ብዬ ነው ማምነው። ካለ ግን አንተም ሃይማኖትህም ገሃነም ውስጥ ነው የምትጠይቃለህ። የሷን ነስፋት የሷን ቤተሰቦች ገለው በሰላም ቁጭ ያሉ በሀያት ላይ ደግሞ ስለ ሌላው ነገር እንደርስበታለን። እያጣራን ነው፣ በደንብ አድርገን እንደርስበታለን። የጊዜ ጉዳይ ነው። መረጃ ይዘን እናወራበታለን። ትላንትና ኢንተርቪው ሲሰጥ ምን አይነት ስርዓት አልባ የሆኑ ምላሾች፣ ወሬዎች ሲያወራ እንደነበር ሁላችሁም ተመልክታችሁታል። እስልምናን በምን አክል መንገድ ዝቅ አድርጎ ሲያወራ እንደነበረ፣ የእስልምና ተከታይ የሆኑትን በምን አክል ልክ ዝቅ አድርጎ ሲናገር እንደሰማችሁ ሁላችሁም ሰምታችሁታል ብዬ አስባለሁ። የሆነ ሰው መልስ መመለስ ካለበት በስነ ስርዓትና ስነ ምግባር በተሞላበት መንገድ መስጠት ሲገወጥ የሆኑ መልሶች ሲመልስ እንደነበረ ሁላችሁም ሰምታችሁታል ብዬ አስባለሁ። ስለዚህ ነገር ሌላም ነገር ሊኖር ስለሚችል በደንብ አድርገን እናጣራለን። በደንብ አድርገን ያንን ነገር እንደርስበታለን። እኛም ጉዳይ በደንብ አድርገን ይዘነዋል። እስቲ እናንተ ቪዲዮን በደንብ ሼር፣ ኮፒ ሊንክ አድርጉት። ሐሳባችሁን ኮሜንት ላይ እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? ይህ ሰው አንድ የብሮድካስት ባለቤት ወይ ደግሞ ብሮድካስት ላይ ሰውን ጋብዞ አንድን እምነት በመወከል የሚናገር የእምነቱ ተቆርቋሪ ነው። በዚህ ልክ አደባባይ ላይ አረብ ከሆነ ወደ አረብ መመለስ ይችላል፣ ምን አባቱ ይሰራል ብሎ በአደባባይ እንግዲህ ለተጠየቀው መልስ ሰጥቶ በዚህ መልክ ይሳደባል። እንደዚህ አይነት ተራ ግለሰቦች እነሱ የራሳቸውን ከርስ ለማሙላትና ሚዲያቸውን በሆነ ባልሆነ ለማስተዋወቅና ቫይራል ለመውጣት የሚተጉ ሆዳደሮች ናቸው። እንግዲህ ብዙ የተናገራቸው ንግግሮች አሉ። ከነዛ ውስጥ ምንድን ያለው ሀያት ላይ ለምንድነው እንዲህ የተረባረቡት? ሀያት አዋቂ ስለሆነች ነው፣ እምነታቸውን በደንብ ጠንቅቃ ታውቃለች የሚል አይነትንም ቃል አንስቷል። ይህ ሰው ልክ እንደ ልጅቷ ባዶ ቀፎ እንደሆነና የተነገረውን ምዕራፍና ቁጥሩ እንኳን ገብቶ ማየት የማይችል ባዶ ሰው እንደሆነ ትገነዘባላችሁ። ለምሳሌ እሷ የተናገረችው ሱረቱል በቀራ ውስጥ ይገኛል። ነፍሶቻችሁንም ልጆቻችሁንም ከእሳት አድኑ ይላል ብላ የተናገረችው ሱረቱል በቀራ ውስጥ ፈጽሞ የለም። ሱረቱል በቀራ ስንማር ተውሂድ ነበረ። የተውሂድን እየተማርን የሚባል ነገር የለም። ቁርአን ነው፣ ተውሂድ ነው። ሱብሃንአላህ ምን ያክል ድፍን እንደሆናችሁና በጭፍን እንደምትጓዙ የሚያሳይ ነው። ሀያት ብላችሁ እናንተ ያመጣችኋት ልጅ ፈጽሞ እስልምናን ልታቅ፣ ቁርአንን ልትቀራ፣ ኪታብን ልታቅ ይቅርና ወላሂ ነው የምላችሁ ስታልፍ በጆሮዋ ተውሂድንም ሆነ ቁርአንን አልሰማችም። ይህንን ደግሞ በስፋት ዩቲዩብ ላይ እየተሰራ ነው፣ እኛም እየሰራንበት ነው። ውሸታችሁን በአደባባይ እናጋለጣለን። ሁሌም ውሸት ይወድቃል፣ እውነት ይቆማል። ስለዚህ ቫዮ ላይ እየሄዳችሁ ዩቲዩባችንን ሰብስክራይብ ማድረግ አትርሱ። አዳዲስና አብሮነታችንን የሚያዜሙ ቃላቶችን ታገኛላችሁ። የኛን አብሮነትና ጉርብትናችንን ቀምተው እነሱ ለመታወቅና ሆዳቸውን ለማሙላት የፈለጉትን በአደባባይ ቀጥፋሉ። እኛ ደግሞ እያጋለጥን በአንድ መስኮት የመስጊድንም የቤተክርስቲያንንም ጣራ ስናያደግንን ትውልድ እንታደጋለን። ፍቅራችን ይቀጥላል። ጠላት ይወድማል ኢንሻአላህ። ይሄን ያክል ጊዜ ስንኖር አላቀሽም ማለት ነው። ምንድነው ነገሩ ግን? በስተመጨረሻ እኔም ስለዚች ልጅ የማውቀውን ነገር ልናገር። እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ የመጣሁት ደግሞ ትናንት የለቀቁትን ቪዲዮ ብዙዎቻችሁ አይታችሁት፣ አንዳንዶቻችሁ በውስጥም የጻፋችሁልኝ አላችሁ።
ፎቶ እንዳትለቂ አስፈራርተዋት ይሆናል የሆነ ነገር ውስጥ ሆና ሊሆን ይችላል አንቺ በቃ የተናገርሽውን ተናግረሻል በቃሽ ፎቶም እንዳትለቂ ምንም ነገር ዋሻላችሁ ለምን ትቀጥፋላችሁ በአላህ እስቲ ቪዲዮ በደንብ ሼር ያደረጋችሁ ለነዛ ውሸታሞች አድርሱላችሁ ሐቀኛ የሆናችሁ ሐቅን የምትፈልጉት ሃይማኖት በውሸት መንገድ አይሰበክም ወላሂ ብዬ ነው የምነግራችሁ ሐቅን ይዛችሁ መረጃን ይዛችሁ ነው እቺ ልጅ ሙስሊሞች አስፈራሯት ወላሂ ማንንም አላስፈራራትም የዚች የእህታችን ጉዳይ ከያዙት መሃል አንዱ እኔ ነኝ ወላሂ ብዬ ነው የምነግራችሁ ግን በጣም ነው የምታሳዝኑት እዚህ ጋር የምታወራው እህታችን ራሱ መረጃ ላኪልን ብላ በውስጥ እንኳን ስንጠይቃት ወላሂ ይልትልክልን እንኳን አልቻለችም በነገራችን ላይ እስልምና ውስጥ አንድ ሰው ወጣ አልወጣ ለእስልምና ምንም የሚጠቅመው የሚጎዳውም ነገር የለም ማንንም ቢመጣ ማንንም ቢሄድ በነገራችን ላይ እስልምና አስገድዳችሁ አይደል ፈልጋችሁበት ታድላችሁበት የምትቆዩበት ሃይማኖት ነው ፖለቲካችሁን አታማሙቁት ማለት ነው ወላሂ ብዬ ነው የምነግራችሁ እህታችን ጉዳዩ እያጣራ ነው እንገኛለን ትክክለኛ መረጃ ምንድነው የሚለው ነገር ለማግኘት እያጣራን እንገኛለን ግን እናንተ የምታወሩት ነገር ሌላ ነው አንድ ነገር እንድነግራችሁ ፈልጋለሁ እስቲ ልኳ ከሀገሯ ጠርተና ስንመጣ ከጎኑ አንድ ሰው እንኳን አስከትላ አይደለም የመጣችው ብቻዋን የመጣችው እዚህም እንኳን አልጋ ሚዛ እንኳን ስትቀመጥ ብቻዋን የነበረችው አጠገቧ እንኳን አንድ ሰው አልነበረም ካስፈራራናትና እናንተ ጋር መምጣት አትችልም ነበር እህታችን እኔ ሙስሊም ነኝ እዛ እንዴት እንደሄድኩኝ አላቅም ይሄ ነገር አጣሩልኝ አለች እኛ ደግሞ ለማጣራት እየሞከርን እንገኛለን ስለዚህ እኛ ደግሞ ሐቅ ነገር ነው ይዘን የምንመጣው ስለዚህ አትዋሹ አትቅጠፉ ስለዚህ አዳዲስ መረጃ ሲኖር እንነግራችኋለን ሼር ያደረጋችሁ አድርሱላችሁ በጣም ወረኛና ቱሪናፋ ናችሁ ሐቀኛ የሆናችሁ ሰዎች ጠብቁ ትክክለኛ መረጃ እንሰጣችሁ ለዛሬ ያዝናቸው ቪዲዮ ይህን ይመስሉ ነበር በሌላ ቪዲዮ እስክንመለስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ